ሰላም ጤና ይስጥልን ውድ የጤና ሚዲያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ኤስፒኤስኤስ ላይ ሲንታክስ እንዴት እንጠቀማለን፣ ምንስ አገልግሎት አለው የሚለውን በተግባር አሳያችኋለሁ። እንግዲህ ኤስፒኤስኤስ አናሊሲስ በተለያየ መንገድ እንሰራለን። ስለዚህ የሰራነው ኤስፒኤስኤስ ብዙ ነገሮችን በአንዴ አናሊሲስ ልንሰራ እንችላለን። የብዙ ሀገራትን ዳታ ልንሰራ እንችላለን። ስለዚህ እነዚህን ነገሮች ስንሰራ በጣም አድካሚ ሂደት ይችላል። ይህንን ነገር በቀላሉ የአንዱን ዳታ ሲንታክሶች ተጠቅመን ሌላውን በቀላሉ ዩዝሊ ማኒፑሌት ለማድረግ ጊዜን እና ጉልበትን ለመቆጠብ እንዲሁም የሰራነው ስራ ምን እንደሚመስል እና ኢረሮች ቢኖሩ ኢረሮችን በቀላሉ የት ጋር እንዳሉ ኮሬክት ለማድረግ እንዲያመቸን የሰራነውን ፕሮሲጀር አጠቃላይ በሲንታክስ ሴቭ አድርገን የሰራነውን ስራ አስቀምጠን እዚያ ጋር ማየት እንችላለን። ስለዚህ ሲንታክስ እንግዲህ በሁለት መንገድ መጠቀም እንችላለን። የመጀመሪያው ፋይል እንሄድና ፋይል ኒው ብለን ሲንታክስ እዚህ ጋር እንከፍታለን። ስለዚህ እዚህ ጋር ሲንታክስ ከፍተናል። እዚህ የከፈትነው ሲንታክስ ላይ የሰራናቸውን ፕሮሲጀሮች እያመጣን እዚህ ጋር ኮፒ ፔስት እያደረግን ሴቭ አድርገን እነዚህን በማንኛውም ሰዓት ፈለግነው ለብዙ ዓመታት መጠቀም እንችላለን። ሁለተኛው ደግሞ ወርድ ላይ ኦር ሌላ ቦታ ላይ ሴቭ ያደረግነውን ሲንታክስ አምጥተን መጠቀም እንችላለን። ለምሳሌ እኔ እዚህ ጋር የሰራኋቸው ሪሰንትሊ የተሰሩ ሲንታክሶች አሉኝ። ስለዚህ እነሱን ማምጣት ለምሳሌ ሲንታክሲን ይህ አለ። በኋላ ላይ ያሳያችኋለሁ። ሲንታክስ አሁን ከከፈትኩት ቀጥታ ወደ ወርድ ልሂድና ወርድ ኤስፒኤስኤስ ዳታ ያላለ እንግዲህ ኤስፒኤስኤስ ኤችአይቪ ሲሙሌሽን ዳታ ነው፣ ሪል ዳታ አይደለም። ኤችአይቪ ላይ ኤችአይቪ ስታተስ እና ፋክተርስ አሶሺየትድ ኤጅ፣ ማሪታል ስታተስ፣ ኦኩፔሽን፣ ሬዚደንስ እና ኤጅን ደግሞ ካታጎራይዝድ ሆኖ ወደ 6 የሚሆኑ ቫሪያብሎችን እዚህ ላይ አስገብቻለሁ ሲሙሌሽን ለማሳያ ያህል፣ ሪል ዳታ አይደለም። ስለዚህ ለምሳሌ እስቲ የእያንዳንዱን ፍሪኩዌንሲ ሰርተን እንየው። ለምሳሌ የኤችአይቪ ስታተስን ፍሪኩዌንሲ ለምሳሌ ብንሰራው ይሄው ፍሪኩዌንሲ ይሄው ሾርት ከት ሜኑ ተጠቅሜ አመጣሁት። ይህ የኤችአይቪ ፍሪኩዌንሲ ዳታ ነው። ስለዚህ ይህን ፍሪኩዌንሲ ዳታ ዳብል ክሊክ አድርጌ እዚህ ጋር ዳብል ክሊክ አድርጌ ይሄንን ፋይል መውሰድ ይችላሉ። ስለዚህ ይህን ፋይል ኮፒ አድርጌ ከዚህ ጋር ሲንታክስ ጋር ፔስት ማድረግ እችላለሁ። ፔስት ይሄንን ሌላ ጊዜ እጠቀማለሁ። እስኪ ሌሎችንም ላምጣቸው። ሁለተኛ ዳታ ለምሳሌ ልድና የማሪታል ስታተስን ፍሪኩዌንሲ ልስራው። ይሄው የማሪታል ስታተስ ፍሪኩዌንሲም እዚህ ጋር መጣ። ስለዚህ እዚህ ላይ ኮፒ አደረገውና ይሄንን ሲንታክሱን ኮፒ አደረገውና ኦርደሩን ኮፒ አደረገውና እዚህ ሲንታክስ ላይ ሂጄ ሴቭ ፔስት አደረገዋለሁ። የሌሎችንም በዚህ መንገድ እንስራቸው። ሶስተኛ ቫሪያብል ኦኩፔሽን ፍሪኩዌንሲ ዳብል ራይት ክሊክ አድርጌ ይሄን ኮፒ አድርጌ ወስዳለሁ። አሁንም ሲንታክስ ኤዲተር ዊንዶ ጋር እዚህ ጋር መጥቼ ፔስት ለዋለሁ። ሌላ አንድ ቫሪያብል እንጨምርና ይበቃል። እርባን ሬዚደንስ የሬዚደንስ ፍሪኩዌንሲ በተመሳሳይ ኦኬ። ስለዚህ እዚህ ኮፒ አድርጌ ልውሰደው። ኮፒ አድርጌ ከወሰድኩት በኋላ ሲንታክስ ላይ ፔስት ላድርገው። ይበቁናል ለዛሬው ለሳምፕል። ስለዚህ እነዚህን ሲንታክሶች እንግዲህ ምን እናደርጋለን? ፋይል እንሄዳለን፣ ሴቭ እናድርጋቸው። እስቲ ለቀጣይ እንድንጠቀምባቸው ሴቭ እናድርጋቸው። ሴቭ የመጀመሪያ ጊዜ ከሆነ ዶክመንት። ስለዚህ ዶክመንት ላይ ኤችአይቪ ሲንታክስ ልበለው። ሲንታክስ ዋን ልበለው። እስኪ ኤችአይቪ ሲንታክስ ዋን ሴቭ አደረኩት። ስለዚህ ከዚህ በኋላ እነዚህን ሲንታክሶች እየከፈትኩኝ በማንኛውም ሰዓት ራን ማድረግ እችላለሁ። ይህን ካረግን በኋላ ለምሳሌ እዚህ እንዳያችሁት እነዚህ ለምሳሌ አውትፑት ዊንዶው ላይ ብንሄድ አሁን ራን ያረኳቸው አሉ። የመጀመሪያው እንደምታዩት
የፍሪኩዌንሲ ቫሪያብል ኤችአይቪ ስታተስ አለ። ስለዚህ ወደ 192 የሚሆኑ ዴታዎችን ሰብስበናል ፓርቲሲፓንቶች ጋር። ስለዚህ ከነዚህ ውስጥ 128 ኔጌቲቭ፣ 64 ፖዚቲቭ፣ አጠቃላይ 66.7% ፖዚቲቭ ኔጌቲቭ እና 33.3 ኔጌቲቭ አግኝተናል። ሁለተኛው ለምሳሌ ማሪታል ስታተስ ነው። እንግዲህ ከነዚህ ከ192 ውስጥ ወደ 38 የሚሆኑት ሲንግል፣ 33 የሚሆኑት ሴፓሬትድ፣ 104 የሚሆኑት ሜሪድ እና 17 ዳይቮርስድ አሉ። በተመሳሳይ ኦኩፔሽንም ስንሄድ እንግዲህ ይሄኔ ኦኩፔሽን ላይም ስንመጣ ወደ 42 የሚሆኑ ፊሜል ሴክስ ወርከርስ አሉ። ገቨርንመንት ኤምፕሎይ ወደ 54 አሉ። ሃውስ ዋይፍ 42 አሉ። ሜርቻንት 54 አሉ። አጠቃላይ 192 አሉ። ሬዚደንስም ስናይ ሬዚደንስ ሩራል የሆኑ 48 አካባቢ፣ ሰሚ ኤርባን 39፣ እርባን ላይ ደግሞ 105፣ አጠቃላይ 192 ፓርቲሲፓንትስ አሉ ማለት ነው። ስለዚህ እንግዲህ ይሄ አሁን አናሊሲስ ሰርተን ያመጣ ነው። ስለዚህ አሁን ይሄን ሴቭ እናድርገው ብንል የምታዩት ሂውጅ ዴታ ነው። ስለዚህ አድካሚ ነው። ለሌላ ጊዜም ደግሞ እንደገና ከአዲስ ጀምረን የሆነ ነገር ስንረሳ ኤረር ሲኖርብን እንደገና ፋይል ኦፕን ምናምን እያልን አናሊሲስ እያልን ፍሪኩዌንሲ እያልን ከምንሰራ በጣም አድካሚ ነው እና ይሄ እንዳይሆን ለምሳሌ ይህን ምንም ሴቭ ሳናደርገው ዶንት ሴቭ አልኩት። ስለዚህ ይህን አላረኩትን የኤክሴል ዳታ የኤስፔስስ ዳታን ከፍቻለሁ። ሰው የሰራሁትን ስራ ለማስታወስ ወይንም ደግሞ በዚያ ፕሮሲጀር መሄድ ባልፈልግ ቀጥታ ምንድነው የማደርገው? ይህን ሲንታክስ ከፍተውና ቅድም እንዳያችሁት ለምሳሌ ፍሪኩዌንሲ ቫሪያብል ኤችአይቪ ስታተስ ብንል ይህን ከሴሌክት ካረኩት በኋላ እዚች ጋር ራን ሴሌክሽን የምትላለች ይቺ ሶስት ማዕዘን ሆና አሮ አለች። ስለዚህ ራን ሴሌክሽን ስለው ቀጥታ የኤችአይቪ ስታተስ ፍሪኩዌንሲ ያመጣልናል። እንደምታዩት ራን ሴሌክሽን ስለው ይሄው ኤችአይቪ ስታተስ ቅድም ያየሁት ኔጌቲቭ 128 ፖዚቲቭ 64 አጠቃላይ 192 ይመጣልናል። በተመሳሳይ አሁንም ሌላውን ቫሪያብል ሂደን ለምሳሌ ማሪታል ስታተስ አለ። ልክ እሱም ይህን ሲንታክስ እጄ ራን ሴሌክሽን ስለው ይሄው የምታዩት ይመጣል። ይሄው ራን ሴሌክሽን ብዬ ስሰራው መጣ። እንደምታዩት እንደዚህ ያደረግን ሁሎችንም መስራት እንችላለን። ሶስተኛ ላይ ማን የሰራ ነው? ኦኩፔሽን ነው። ኦኩፔሽንን በተመሳሳይ መረጥኩትና ራን ሴሌክሽን ስለው ኦኩፔሽንም መጣ ማለት ነው። በአራተኛ ያየነው ምንድን ነበረ? ሬዚደንስ ኦፍ ፓርቲሲፓንትስ። አሁንም ሴሌክት አድርጌ ራን ሴሌክሽን ስለው በተመሳሳይ መጣ ማለት ነው። ስለዚህ በዚህ መንገድ በማንኛውም ሰዓት እነዚህን ሲንታክሶች ሴቭ አድርገን ይዘን ቆይተን የምንፈልገውን አናሊሲስ መስራት እንችላለን ማለት ነው። ሌላው አሁን አንድ ባንድ ነው የመረጥኩ ያሳየኋችሁ። ነገር ግን ሁሉንም በአንዴ ደግሞ ሁሉንም መስራት ከፈለግን ሙሉ ሴሌክት እናደርገውና ራን ሴሌክሽን ስንለው ይመጣል ማለት ነው። አያችሁት? ሁሉም በአንዴ መጣ ማለት ነው። ይህ እንግዲህ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ለብዙ ሀገራት ዳታ ሊኖረን ይችላል። በጣም ሂውጅ የሆነ ዳታ ሊኖር ይችላል። ስለዚህ እሱን አናሊሲስ ለመስራት በጣም አድካሚ በሚሆን ሰዓት ምን እናደርጋለን? የሆነ ዳታ ላይ እየሰራ ነው፣ ሲሚላር የሆነ ዳታ ላይ እየሰራ ነው፣ ሲንታክስ ይኖረናል። እንደምታዩት ሴቭ የሆነ ሲንታክስ ነው። ለምሳሌ ይሄ ፍሪኩዌንሲ ሲንታክስ ነው። ልክ ቅድም እንደሰራው ሲንታክስ ምንድነው የምናደርገው? መጀመሪያ ላይ አሁን ይሄንን የነባሩ ላጥፋውና ኒው ሲንታክስ ልክፈትና ፍሪ ሲንታክስ ዊንዶ ይሄን ሲንታክስ ዊንዶ ከፈቱ። ስለዚህ ምንድነው ይሄን ከከፈትን በኋላ ምንድነው የምናደርገው? ኤስፒኤስኤስ ዳታችንን ከፍተን ይሄን ሲንታክስ እናመጣና ሴሌክት አድርገን ይሄንን ኮፒ እንለዋለን። እሺ ኮፒ አረኩት። ይሄን ሴሌክት ኮፒ አረኩት። ቀጥታ ሂጄ ምንድነው የማደርገው? እዚህ ከፈትኩት ሲንታክስ ኤዲተር ዊንዶ ጋር ፔስት አደርገዋለሁ። ፔስት አረኩት። ስለዚህ ሲንታክሶች መጡ። እነዚህ የመጡ ሲንታክሶችን ልክ እንደቀደሙ ሴሌክት እያደረግን ኤዲት የምናደርገው እንግዲህ ቫሪያብሉ የተለያየ ይሄ አጋጣሚ ከራሴ ኤስፔሲስ የወሰድኩት ስለሆነ ቫሪያብሉ የተመሳሳይ ስለሆነ ነው። ግን የሌላ ከሆነ መተን ቫሪያብሎችን እዚህ ጋር ኤዲት እያደረግን ያን ፋይናሊ ራን ሴሌክሽን ስንለው ምንም ፕሮሲጀር ሳንሄድ እንደምታዩት ያመጣልናል ማለት ነው። የሌሎችንም በተመሳሳይ ኤችአይቪ ስታተስ እንዲህ ሴሌክት አደረገውና ራን ሴሌክሽን ስለው ይሄው እንደምታዩት አመጣው። የሁሎችንም መስራት እንችላለን። ማሪታል ስታተስ ራን ሴሌክሽን ኦር የሁሎችንም
አንዴ ሙሉ ይሄንን እንመርጠውና ራን ሴሌክሽን ስንለው ሁሉንም በዚህ መንገድ ያመጣልናል። እንዳየው ቅድም ስንሰራው የነበረው በሙሉ መጣ። ስለዚህ ምን ላይ ስህተት እንዳለብን ምን ፕሮሲጀር እንደሰራን ለአድቫይዘራችን ሊሆን ይችላል፣ ለሌላ ኤክስተርናል አካል ሊሆን ይችላል የሰራነው ሂደት ምን እንደሚመስል የት ላይ ኤረር እንዳለብን እነሱን ነገሮች ለማየት በቀላሉ ሲንታክሶችን ሴቭ በማድረግ በማንኛውም ሰዓት ስንፈልግ በቀላሉ ማኒፑሌት እያደረግን ልናይ እንችላለን ማለት ነው። ስለዚህ ሲንታክስ ኤዲተር ዊንዶውን በመጠቀም ስራዎቻችሁን እንድታቀሉ እመክራለሁ። የተወሰነ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ሌላ የምትፈልጉት ነገር ካለ ማንኛውም ሰዓት ኮመንት ላይ በማስቀመጥ መልስ ልታገኙ ትችላላችሁ። ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። ስለተከታተሉን እናመሰግናለን። በሌላ ቪዲዮ እስከምንመጣ ቸር ሰንብቱ።